ኋላ ስንት አይነት የኢፒሌፕሲ ወይም ደግሞ የሲጀር አይነቶች ወይም ደግሞ እንዴት እንከፍላቸዋለን የሚለውን ለማየት እወዳለሁ። በአጠቃላይ በሁለት እንከፍላቸዋለን፣ ፎካል እና ጀነራላይዝድ ተብሎ። ፎካል ሲባል የተወሰኑ የአካል ክፍሎችን ብቻ ያካለለ የኢፒሌፕሲ አይነት ነው። ሁለተኛው ደግሞ ጀነራላይዝድ ሁሉም የአካል ክፍሎችን በአንድ ጊዜ በተመሳሳይ ሁኔታ ሲያካልል ጀነራላይዝድ እንለዋለን። ከዚህ ወጣ ስንል አንዳንድ ጊዜ መነሻው የኢፒሌፕሲ ፎካል ነው ወይስ ደግሞ ጀነራላይዝድ ነው የሚለውን ለማወቅ ከተቸገርን አንኖን ብለን ልንፈርጀው ወይም ደግሞ ልናካትተው እንችላለን። እንደዚህ ብሎ መክፈሉ ያስፈለገበት ዋነኛ ምክንያት አንደኛ ትክክለኛ ሕክምና ወይም ደግሞ በቂና አስተማማኝ ሕክምና ለመስጠት ነው። የተለያዩ የኢፒሌፕሲ አይነቶች የየራሳቸው የሆነ የሕክምና አማራጭ ስላላቸው ያንን ለይቶ ማወቅ ለአንድ ባለሙያ በጣም አስፈላጊ ነው። ምክንያቱም ታካሚውን በትክክል ለማከም እንደ ግብአት ስለሚያስፈልገው ወይም ደግሞ ስለሚረዳው ማለት ነው። ከዛ በመቀጠል ኢፒሌፕሲ እንዴት እናውቃለን? አንድ ሰው ኢፒሌፕሲ ያለበት የሚባለው መቼ ነው የሚለውን እገልጻለሁኝ። ኢፒሌፕሲን የምናውቅበት የራሱ የሆነ አሰራር አለው። ይኸውም የባለሙያ አካላዊ ምርመራ በማድረግ ጥልቅ የሆነ የግል ታሪክ ውይይት በማድረግ ከዛም ባሻገር ምርመራዎችን በማድረግና መጨረሻ ላይ የአንጎል ምስለ ምርመራ ወይም ደግሞ ኒውሮ ኢሜጂንግ እና ኢኢጂ የሚባሉ ምርመራዎችን በማድረግ የኢፒሌፕሲ ምክንያቶችንና የኢፒሌፕሲ አይነቶችን ማወቅ ይቻላል። ኢፒሌፕሲን በዋናነት ማወቅ የሚቻለው በግለ ታሪክና አካላዊ ምርመራ ወይም ደግሞ እይታ በማድረግ ነው እንጂ በላቦራቶሪ ወይም ደግሞ በሌላ የመመርመሪያ መንገድ ብዙ ጊዜ የሚታወቅ ህመም አይደለም። ስለዚህ አንድ ሰው ኢፒሌፕሲ ያለብህ ለማለት ማሟላት የሚገባቸው ቅድመ ሁኔታዎች አሉ። እነዚያ ቅድመ ሁኔታዎች ለምሳሌ አንድ ሰው ሁለትና ከዛ በላይ ሲጀር የሚባለው የአንጎል ህመም ምልክት አንደኛው ከሌላኛው በ24 ሰዓት ከተለየ ያ ሰውዬ ኢፒሌፕሲ አለበት ማለት ይቻላል። ሁለተኛ ደግሞ አንድ ብቻ የሲጀር ምልክት ያሳየ ሰው በተመሳሳይ ሁኔታ በአንጎሉ ላይ በአይን የሚታይ ሲባል በአንጎል ምስለ ምርመራ አማካኝነት በኤምአርአይ በሲቲ በእነዚህ ምርመራዎች በግልጽ አንጎል ላይ የሚታይ ችግር ካለ እና አንድ የሲጀር ምልክት ካሳየ ወደፊት በሚኖረው የህይወት ቆይታ ውስጥ ተደጋጋሚ ሲጀር የመኖር እድሉ ከፍተኛ ስለሆነ ኢፒሌፕሲ ዲያግኖሲስ ወይም ደግሞ የኢፒሌፕሲ ችግር አለበት ማለት ይቻላል። ሶስተኛው ኢፒሌፕሲ ሲንድሮም የሚባለውን የህመም አይነት ካሟላ አንድ ሰው በኢፒሌፕሲ በህመም ደረጃ እንዳለበት ማወቅ ይቻላል ማለት ነው። ይህንን ካልኩኝ በኋላ ኢፒሌፕሲ ይታከማሉ ወይ ወደ ህክምናው መጓዝ እፈልጋለሁ። አዎ ኢፒሌፕሲ መታከም የሚችል ነው። መታከም የሚችል ብቻ ሳይሆን ማዳን ይቻላል፣ መከላከል ይቻላል። ቅድም እንዳልኩት ነው። በክትባት አካላዊ የጭንቅላት ወይም ደግሞ የአንጎል ምትን በመከላከል ኢንፌክሽኖችን በመከላከል ኤችአይቪን፣ ቲቢን፣ ማጅራት ገትርን፣ ስትሮክን በመከላከል ኢፒሌፕሲን መከላከል ኢፒሌፕሲን ስርጭት መቀነስ ማስቀረት ይቻላል። በአጠቃላይ ህክምናው በመድኃኒት የሚሰጥ የህክምና አይነት አለው። ስለዚህ እንደ ኢፒሌፕሲው አይነት እንደ የእድሜ ደረጃቸው ብዙ አይነት የህክምና አማራጮች አሉ። አሁን ባለው የህክምና ጥበብ መሰረት ለኢፒሌፕሲ የሚውሉ 35 መድኃኒቶች አሉ። ስለዚህ ባለሙያው አይቶ ከነዚህ ውስጥ ለታካሚው የሚያስፈልገውን የህክምና አይነት ያዛል ማለት ነው። ብዙ ጊዜ በአንድ አይነት የጸረ ኢፒሌፕሲ ወይም ደግሞ አንታይ ሲጀር ሜዲኬሽን እንለዋለን በማዘዝ ሰዎችን ካለባቸው ችግር ማዳን መፈወስ ይቻላል ማለት ነው። አንዳንድ ጊዜ ደግሞ 2-3 የአንታይ ሲጀር ሜዲኬሽን የሚያስፈልጋቸው ታካሚዎች ሊኖሩ ይችላሉ። ከዛ በተረፈ በተወሰኑ ሰዎች ላይ የሚከሰቱ የኢፒሌፕሲ አይነቶች በቀዶ ህክምና የህክምና አማራጭ ሊታከሙ የሚችሉ አሉ። ስለዚህ ኢፒሌፕሲ በቀዶ ህክምና መታከም
የሚችልበት አጋጣሚም አለ። እንግዲህ በሀገራችንም በጥቂት የሕክምና መስጫ ተቋማት ውስጥ እንደዚህ አይነት ሕክምናዎች ይሰጣሉ፣ በተለይ በአዲስ አበባ። ስለዚህ ዘመኑ በጣም እየዘመነ ነው። ስለ ኢፕለፕሲ ያለን አረዳድ ከዘመን ዘመን ምንም እንኳን እየተሻሻለ ቢመጣም አሁንም ግን ሰፊ የሆነ ክፍተት ይታያል። ይህንን ክፍተት ባለሙያዎች አተኩሮ መስራት አለባቸው። የማንቃት ስራ፣ ግንዛቤ የመስጠት ስራ መሰራት አለበት እላለሁኝ። ኤፒሌፕሲን ይበልጥ ችግር የሚያደርገው ራሱ ችግሩ ሳይሆን ከችግሩ ጀርባ ያለው አስተሳሰብ ነው። ስለዚህ ይህንን የተሳሳተ የተዛባ አመለካከት ማረም ማስተካከል ይገባል ማለት ነው። ምክንያቱም ኤፒሌፕሲ የአንድ ግለሰብ ችግር ብቻ አይደለም፣ የቤተሰብ የሀገር ከፍ ሲልም የዓለም አቀፋዊ ችግር ሊሆን ስለሚችል ምክንያቱም ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ተሳትፎች ላይ ከፍተኛ ተጽዕኖ ስለሚያሳድር ኤፒሌፕሲን መከላከል፣ ኤፒሌፕሲን ማከም የሁሉም ኃላፊነት መሆን አለበት እላለሁኝ። በተረፈ ኤፒሌፕሲ መከላከልና ማከም እንደሚቻል ለመናገር እወዳለሁኝ። አመሰግናለሁ።